አእምሮአችን ይሄ ደግሞ መጥቷል። አሁን ቲክቶክ ሰው ሁሉ በቃ ስክሮል ሲያደርግ ይውላል። አእምሮ ይደክማል በቃ እና ከዛ ምሽት ላይ ደግሞ ቁጭ ስንል ማህበራዊ ነገራችን ተበላሽቷል። ሰዎችን ልናገኝ ይገባል፣ አላገኘንም። ቤተሰብ ልንጠይቅ ይገባል፣ አልጠየቅንም። አብረን ከጎናችን ካለ ሰው ጋር አልተያየንም፣ አላወራንም፣ አላወጋንም። አንዳችን ሀሳብ ሼር አላደረግንም። ስለዚህ በድካም ምክንያት ሰው ይቆጣል። ረጅም ሰዓት ደክሞታል። ስጋው ዝሎ፣ አእምሮ ዝሎ፣ ነገሩ ዝሎ፣ ማህበራዊ ነገሩ ተበለሻሽቶ አድክሞት ስጋው በብዙ ድካም ውስጥ ሲያልፍ መንፈሳዊ ድካም ውስጥ ሲገባ ሰው ትንሽ ነገር ብው ያደርገዋል። ለማንም ብለን ቤታችሁ ቁጭ ብላችሁ የምትሰለሰሉ ሰዎች እነዛ የበደሏችሁ ሰዎች ኑሯቸውን እየኖሩ ነው። ለጥ ብለው ነው የሚያሉት። እናንተ እንቅልፍ ለምን ታጣላችሁ? ስለዚህ ተዉት። እናንተ ይቅርታ አድርጉና ተዉት። ስለ እርቅ እያሰባችሁ ከሆነ ግን በሁለቱም በኩል የሚሰራ ስለሆነ በአንድ ሰው ብቻ አይደለም የሚሰራው። ስለዚህ እንኳን አብሮነት ጓደኝነት ምናምን አይደለም፣ ትዳርም አንድ አፍራሽ ነው የሚፈልገው። ታውቃላችሁ፣ ትዳር ለመስራት ነው ሁለት ሰው የሚያስፈልገው፣ ለማፍረስ አንዱ በቂ። ስለዚህ ሁል ጊዜ ለመስራት ከሆነ የምትነሱት ሁለቱም ያስፈልጋሉ። ለማፍረስ አንዱ ይበቃል፣ አፍራሹን መተው ነው። እኛ በዛ ነገር ላይ ተባባሪ ላለመሆን ይቅርታ አድርገን የዛ ነገር ተጠቂ ላለመሆን ራሳችንን መጠበቅ ያስፈልገናል። እንግዲህ ውድ ተመልካቾቼ ዛሬም በያላችሁበት እንድታዳምጡኝ እንድትሰሙኝ የምፈልገውን አንድ ጉዳይ ይዤላችሁ መጥቻለሁ። ያ ጉዳይ ምንድን ነው? በኤፌሶን ምዕራፍ 4 ላይ ከቁጥር 29 ጀምሮ በጣም ፌመስ የሆነ የመጽሐፍ ቅዱስ ክፍል አለ። እንግዲህ ማናቸውም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ የሚል ሐሳብ አለ። ስለ ኮሚኒኬሽን፣ ስለ ግንኙነት ነው የሚያወራው ሐሳቡ። ቢወጣስ ስትሉት ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። ኦኬ፣ እግዚአብሔር መንፈስ ሲያዝን ምንድን ነው ህይወታችን፣ መንገዳችን፣ ኑሯችን፣ ትዳራችን፣ እርስ በርስ ባለን ግንኙነት ላይ የሚከሰተው ሲባል አንደኛ ምሬት አለ፣ ከዛ ንዴት አለ፣ ከዛ ቁጣ አለ፣ ከዛ ጩኸት አለ፣ ከዛ ስድብ ነው። እነዚህ ነገሮች ይፈለፈላሉ በቤታችን ውስጥ። እኔ ዛሬ ላነሳ የፈለግኩት በጣም ይሄ ከምሬት ተከትሎ የሚመጡ ንዴቶች፣ በቀደም እንደነገርኳችሁ ከተጠራጣሪነት ጋር ተከትሎ የሚመጣ ንዴት አለ። ሁልጊዜ ኮሚኒኬሽናችን ሲበላሽ፣ ግንኙነታችን ሲበላሽ ወደኛ የሚመጣው ነገር አንደኛ ጥርጣሬ፣ ይሄ ንዴት፣ ምሬት ነው ህይወታችንን የሚሞላው። ከዛ ያ ምሬት ወደ ንዴት ይቀየራል እና አሁን በትንሽ በትልቁ በጣም የሚናደዱ የሚቆጡ ሰዎች አሉ። በደንብ እንድታዳምጡ የሚፈልገው ነገር ቁጣን በአግባብ የማንጠቀምበት ከሆነ ኃጢአት ሊሆን ይችላል። ለዚህ ነው እኮ ተቆጡ፣ ኃጢአትን ግን አታድርጉ። ስለዚህ ቁጣ ኃጢአት ነው አላልኩኝም። አሁን ቁጣ የምትቆጡ ሰዎችን እንደ ኃጢአተኝነት ስሜት እንዲሰማችሁ አይደለም። ቁጣውን የምትቆጡበት መንገድን ግን እንድታስተካክሉ ነው እዚህ ጋር ያለው። ቁጣ ኃጢአት ነው አላለም መጽሐፍ ቅዱስ። ተቆጡ፣ ምን ቁጣውን በአግባብ ተቆጡት። ስለዚህ ዛሬ በልዩ ልዩ አይነት መንገድ የሰዎችን ህይወት የሚያከብዱ የሚያስጨንቁ ሰዎች የሚቆጡ ሰዎች ናቸው። እነሱ ሰዎች እነማን ናቸው? ስርዓት ያለው ቁጣ የሚቆጡ አይደሉም። እነሱ ሰዎች እነማን ናቸው? ቁጣቸው ገደብ የሌለው፣ ቁጣቸው ሰማይና ምድርን የሚያጨልም፣ ቤተሰብ ህይወትን የሚያጨልም፣ ከቁጣቸው የተነሳ ሰዎች መፈጠራቸው እንዲጠሉ የሚያደርጉ ወገኖቼ ተቆጡ፣ ኃጢአትን ግን አታድርጉ። ምን ማለት ነው? ቁጣን የምትገልጡበት መንገድ ግን መስተካከል አለ። ቁጣን የምትገልጡበት መንገድ ያን ሰው መፈጠሩን እንዲጠላ፣ ህይወቱን እንዲጠላ፣ መኖርን እንዲጠላ፣ በጣም እንዲጨነቅ፣ ግራ እንዲገባው የሚያደርግ መሆን የለበትም። ስለዚህ ቁጣ ወገኔ በደንብ ስሙ። ቁጣ ኃጢአት ነው። መቆጣት ፈጽሞ የለባቸው። የሚቆጣ ልጅ እየተባለ ያደገ ሰው ትክክል አይደለም። ተቆጡ። ትንሽ ልጆች የምትሰሙ ከሆነ ተቆጡ። የምትቆጡበትን መንገድ ግን ማስተካከል ያስፈልጋል። ያቺ ቁጣ የሚገለጥበት መንገድ ነው። ኃጢአትም ደግሞም ንጹህ ሊሆን የሚችልበት መንገድ እሱ ነው። መቆጣቱ ሳይሆን ልክ ሰው መራብ እንዴት ኃጢአት ይሆናል? ለመራብ ራብን ለማስታገስ መስረቅ ግን ኃጢአት ይሆናል። አሰርቆ መብላት ግን ኃጢአት ይሆናል። አያችሁ፣ ኃጢአት የሚሆነው ነገሩን ልናደርግ የምንሄድበት መንገድ ነው እንጂ በራሱ ኃጢአት ሊሆን አይችልም። መራብ እንዴት ኃጢአት ይሆናል? ለመብላት የምንሄድበት መንገድ ግን ኃጢአት ሊሆን ይችላል። ለዚህ ነው 4:26 ተቆጡ። ኤፌሶን 4:26 ተቆጡ፣ ኃጢአትን ግን አታድርጉ። ለምን? ለዲያብሎስ ፋንታ አትስጡታ። ዲያብሎስ ፋንታ ያገኛል። ዲያብሎስ ፋንታ አግኝቶ ይገባል። አያችሁ፣ መንገዱን ካበላሸ ነው እኛ በከፈትነው መንገድ ልክ ውሻ በከፈተው ጅብ ይገባል እንደሚባለው ማለት ነው። እኛ ተናደን ወይም ቁጣችንን መቆጣጠር አቅቶን ቁጣን የምንቆጣበት መንገድ የተበላሸ ሲሆን ያንን ተከትሎ የሚመጣ ጂኒ አለ። ለዲያብሎስ ፈንታ አትስጡት። እሱ ቀዳዳ ካገኘ በእናንተ ቁጣ ገብቶ
ቤቱን አተራምሶ ልጆችን በትኖ ትዳርን በትኖ ግንኙነትን አበላሽቶ ማህበራዊ ኑሯችን አበላሽቶ ሀገርን አበለሻሽቶ ትውልድን አበለሻሽቶ በብዙ ኪሳራና በብዙ ውድመት ውስጥ እንድንወድቅ ያደርገናል። ቁጣችሁ ገደብ ይኑረው። ይሄ ቁጣችን ገደብ እንዲያልፍ የሚያደርገው አንደኛው ከመንፈስ ቅዱስ ጋር ያለን የተበላሸ ግንኙነት። ለዚህ ነው አታሳዝኑት። እግዚአብሔር የሚያዝነው ምንድን ነው? በመቆጣታችን አይደለም፣ በምሬታችን፣ በንዴታችን፣ በቁጣችን፣ በጭወታችን፣ በስድባችን ተከታትሎ ይዞብን የሚመጣው መዓት ነገር ስለሆነ ስለዚህ የተበላሸ ቁጣ ያላችሁ ሰዎች እንድታስተካክሉ በእግዚአብሔር ፍቅር ጠይቃቸዋለሁ። በእግዚአብሔር ፍቅር ጠይቃቸዋለሁ። ስለዚህ ከስርዓት የወጣ ቁጣ የሚያስመርር መሆኑን አብረው የሚኖሩ ሰዎች ያውቁት። ቁጣው ገደብ የለውም። እሱ ሲቆጣ የቤቱን ዕቃ ይጨርሳል። ሲቆጣ የሚናገረውን አያውቅም። ሲቆጣ በጣም ብዙ ነው። ሲቆጣ ሲኦል ነው ቤቱ የሚሆነው የሚሉ ሰዎች አሉ። ከቁጥጥር ያለፈ ቁጣ በጣም በጣም ከባድ መሆኑን በቁጣ ያደጉ ልጆች፣ በቁጣ ውስጥ ያሉ ሚስቶች፣ በቁጣ ውስጥ ያሉ ባሎች፣ ከሚቆጡ ሰዎች ጋር የሚኖሩ ሰዎች ምስክሮች ናቸው። ዛሬ እኔ የማወራው ነገር የሚገዙት፣ የሚያውቁት፣ የሚሰሙት በርካታ ሰዎች እንዳሉ አውቃለሁ። እዚህ ቢሮዬ እንደዚህ አይነት ኑሯቸው ህይወታቸው ሲኦል የሆነባቸው ሰዎች ይመጣሉ። አሁን እንደዚህ አይነት ነገር ብዙ አይታይም። በየመድረኩ በዚህ ጉዳይ ትምህርት አትሰሙም። በዚህ ጉዳይ ፖድካስት ላይ ቁጭ ብለው ሰዎች ሲያወሩ ብዙ አትሰሙም። በጣም ብዙ ግን የብዙ ሰዎችን ህይወት ጨለማ ያደረገ፣ ፈገግታን የነጠቀ፣ ደስታን የነጠቀ፣ በጣም የብዙ ሰዎችን ኑሮ ጨለማ ያደረገ፣ ተስፋ ቢስ ያደረገ፣ አንዳንዶች ራሳቸውን ማጥፋት እስኪፈልጉ ድረስ ከሀገር ከከተማ ከሰፈር ለቀው እንዲወጡ የሚያደርግ እንዲኮበልሉ የሚያደርግ የአንዳንድ ሰዎች ቁጣ ነው። መጽሐፍ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ወገኖቼ። ስለዚህ የምትቆጡ ሰዎች ቆም በሉ እስቲ፣ ተቆጡ። ቁጣችሁ ግን ስርዓት ይኑ። ቁጣችሁን በአግባብ አድርጉት። ቁጣችሁን በልክ አድርጉት። አብረዋችሁ የሚኖሩ ሰዎችም ሲኦል አትሆኑባቸው። በጣም አስጨናቂ አትሆኑ። በጣም አብረዋቸው ለሚኖሩ ሰዎች በጣም ከባድ ነው። ለዚህ ሰዎች በጣም የሚቆጡ ሰው፣ አብሮ ለሚኖር ሰው፣ አብሯቸው ለሚሰራ ሰው፣ አብሯቸው ለሚያመልክ ሰው፣ አብሯቸው ለሚያገለግል ሰው፣ አብሯቸው ለሚወጣ ለሚገባ ሰው፣ አብሯቸው ለሚውል ሰው እንዴት ታፍ እንደሆነ እንዴት ከባድ እንደሆነ ምንም በቃ ፈገግ አትበሉ የተባሉ የሚመስሉ በርካታ ሰዎች አሉ ከቤታቸው የሚወጡ። እንዴ ምን ትሆናላችሁ ፈገግ ብትሉ? አውቃለሁ አብዛኞቻችን ያደግንበት ማህበረሰብ በስርዓት በፍቅር ችግሮቻችንን ነቅሶ አውጥቶ መክሮ አይደለም ያሳደገን። ከቁጣ ውጭ ብዙዎቻችን ምን አናቅ። ቁጣችን ገደብ የሌለው፣ ቅጣቶቻችን ገደብ የሌለው፣ አንዳንዶቻችን በበርበሬ ታጥነን የኮርጅ እንትን ታስረን ሌሊትና ተዘቅዝቆ ታስሮ ድሮ ዶሮ ጭር ስትል ተዘቅዝቃ ተሰቅላ ከጭርታ እንድትወጣ እንደሚደረግ እንደዚህ የተዘቀዘቁ ያደጉ ሰዎች አሉ። እነሱ ሰዎች ዛሬም አድገው አባት ሆነዋል። እነሱ ሰዎች አድገው ዛሬ ሚስት ሆነዋል። ያለ ቁጣ መኖር የማይችሉ የሚመስላቸው፣ ካልተቆጡ ሙሉ የሆኑ የማይመስላቸው ብዙ ሰዎች አሉ። እናት ሆነዋሉ፣ አባት ሆነዋሉ፣ ሚስት ሆነዋሉ፣ ባል ሆነዋሉ። ምንም ያለ ቁጣ ማዘዝ የማይችሉ የሚያዙት ነገር ሁሉ ከቁጣ ጋር። ይሄ የምንድን ነው ሲባል አብሯቸው የኖረ አብሯቸው የከረመ ከነሱ ጋር የሰነበተ በሽታ መሆኑን ማወቅ አለባቸው። ስለዚህ ቆም በሉና ቁጣውን በምን መንገድ ነው መገልጠው በሉና ጠይቁ። እንደዚህ የሚቆጡ ሰዎች በቃ ያሉበት ቦታ በቃ በምን ይሁን የሚቆጡት አታውቁም። ልክ ሰባራ ወንበር ላይ ተቀምጦ እንደመሳቀቅ የት ጋር መቼ እንደምትወድቁ አታውቁም። በጣም ስትጠነቀቁ ብትውሉ ዝም ብሎ የሚቆጡ ሰዎች በቃ ሰባራ ቀጨቃጫጭ የሚል ወንበር ላይ እንዳላችሁ አድርጋችሁ ቁጠሩ። ድንገት ነው የምትያዙት። ድንገት ነው። በምን እንደሚቆጡ አታውቁም። ጊዜ አይሰጧችሁም። በድንገት ሲያንባርቁ ታገኛላችሁና ከእንደዚህ አይነት ሰዎች ጋር ሁል ጊዜ በፍርሃትና በስጋት ነው የምትኖሩት። እንደዚህ አይነት ሰዎች ሳይሰጋ ሳይፈራ ከእንደዚህ አይነት ሰዎች ጋር መኖር አይቻልም። ጠዋት ተነስቶ ስጋት አለ። ደግሞ ምንድን ነው የሚያስቆጣት? ምንድን ነው የሚያስቆጣው ብሎ ሰው ሲሳቀቅባችሁ እግዚአብሔር ያሳያችሁ። እግዚአብሔር የፈጠረው በምድር ላይ በህይወት በሰላም በጸጥታና በእረፍት እንዲኖር እግዚአብሔርን እያመለከ እንዲኖር የተፈጠረ ሰው እናንተን እያሰበ እየተሳቀቀ ለምን ይኖራል? እናንተን እያሰበ እየፈራ ለምን ይኖራል? እናንተ አንድ ግለሰብ ናችሁ። ኑሮ ሩጫን ጨርሳችሁ ትወጣላችሁ። ግን በእናንተ ምክንያት ሰው እየተሳቀቀ የኖረ ሰው ሁሉ ቀልብ፣ በእናንተ ምክንያት እየፈራ እየተጨነቀ የኖረ ሰው ሁሉ እኮ ቀልብና ስጋት ያስጠይቃችኋል። እግዚአብሔር እንደዚህ እንድታደርጉ አልፈቀደላችሁ።
እና ሳትገሩ አድጋችሁ ዛሬ በጣም ብዙ ሰዎችን ህይወትና ኑሮ ሲኦል ያደረጋችሁ ሰዎች፣ የሰዎችን ኑሮ አጨልማችሁ የምትኖሩ ሰዎች እንድትመለሱ በእግዚአብሔር ፍቅር ጠይቃችኋል። ተቆጡ፣ ቁጣን አቁሙ አላልኩም። ቁጣችሁን ግን የምትገልጡበት መንገድ ሰው መፈጠሩ እንዲጠላ የሚያደርግ መሆን የለበትም። የሚበሳጩ ሰዎች በጣም የሚናገሩትን አያውቁም። ታውቃላችሁ፣ ኃይለኛ ምሬት አለ፣ ንዴት አለ፣ ቁጣ አለ፣ ጩኸት አለ፣ ስድብ አለ ይላል። ይሄ ሁሉ ነገር የሚመጣው ከምንድን ነው ሲባል መንፈስ ቅዱስ ከማዘኑ የተነሳ። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል ባይብል 4:29 እስከ 33 ስታነቡት እሱ በጣም ከባድ ነው። ሲናደዱ የሚያደርጉትን አያውቁም። ይመራሉ፣ ይናደዳሉ፣ ይቆጣሉ፣ ይሳደባሉ። ምን እንደወጣ ካፋቸው አያውቁም። ስብርብር አድርገው የሰው ህይወትን የሚጎዳ የሰው መፈጠሩን እንዲጠላ የሚያደርገው አንዳንዱ ሱሳይድ እንዲያደርግ ራሱን እንዲያጠፋ የሚያደርግ ንግግር ይናገራሉ። በጣም በሚገርም ሁኔታ ከመጠን በላይ ስለሆነ የሚቆጡት፣ ከመጠን በላይ ነው የሚጮሁት፣ ከመጠን በላይ ነው የሚናገሩት፣ ከመጠን በላይ ነው ሰው የሚጎዳ ነገር ካፋቸው የሚያወጡት። ከዚህ የተነሳ በጣም ብዙ ሰው ይደነግጣል። በጣም ብዙ ሰው እነሱን ይፈራቸዋል። እና ዛሬ ከእናንተ ከምትቆጡ ሰዎች ህይወት ውስጥ የሚወጣው አንደበት ውስጥ የሚወጣው ነገር ሰው ላይ ምን እያደረሰ እንደሆነ ስንቶቻችሁ ታውቃላችሁ? አንዳንድ ሰው እኔ ሆዴ ባዶ ነው ይላል። አንደበቱ ከተናገረ በኋላ የሚፈልገውን ነገር ካወጣ ከተናገረ፣ ሰው ከፈጨ በኋላ፣ ሰው ካደቀቀ በኋላ፣ የሰው ህይወትን ካጨለመ በኋላ እኔ እኮ ሆዴ ባዶ ነው ስለምወድሽ ነው ብሎ ይላል። ወገኖቼ ጥይትም ከወጣ በኋላ እዚህ የሚወድቀው ቃታ ባዶ ነው፣ የሚጎዳው የሚወጣው ነገር። ስለዚህ አስቀድማችሁ የምታወጡት ነገርን እንድትጠነቀቁ ያስፈልጋል። በጣም በሞቃችሁ ሰዓት፣ በጣም በተናደዳችሁ ሰዓት አትናገሩ። ዞር በሉ። ከቻላችሁ ጸልዩ፣ ከቻላችሁ ውሃ ጠጡ፣ ተኙ፣ አካባቢው ራቁ። ተቆጥታችሁ፣ ተናዳችሁ፣ ተማራችሁ በምንም ታምር ትክክል ልትናገሩ አትችሉ። በምንም ታምር። እነዚህ ሰዎች የስነ ልቦና ባለሙያዎች የሚሉት ነገር አለ። እነዚህ ሰዎች በአስተዳደጋቸው የመጣባቸው ያለ ምክንያት እየተቀጡ፣ ያለ ምክንያት እየተገረፉ፣ ያለ ምክንያት እየተነቀፉ፣ በትንሽ በትልቁ እየተኮረኮሙ፣ እንዳልኩት ቅድም በትንሽ ኤክስ ለምን አመጣ ተብሎ የሚደበደብ ልጅ፣ ለምን ፈተና ዝቅተኛ አመጣ ተብሎ የሚደበደብ ልጅ፣ በሰራው ስራ ሁሉ የሚነቀፍ፣ የሚሰደብ፣ የሚመታ፣ ምክንያቱም በማያውቀው ሁኔታ በኩርኩም እየተባለ የሚያድግ፣ እኔ 2 ፀጉር ያወጣሁት በአንተ ምክንያት ነው እያልተባለ ተገቢ ያልሆነ ቅጣት። የአንዳንድ ሰዎች ኑሮን አውቃለሁ ከባድ እንደሆነ ከድህነት ጋር ካለማወቅ ጋር ተደበላልቆ እኛ መውለድ ልጆችን ማሳደግ ስለሚመስለን እንወልድና ልጆቹን ማሳደግ ሲያቅተን ንዴታችንን በእነሱ ላይ እየተወጣን የምናሳድግ በጣም በርካታ ወላጆች ነበር፣ አሁንም አለን። ስለዚህ ምንድን ነው የሚሉት እነሱ? በዚህ ምክንያት ከታች ጀምሮ ትራውማው ይዞት መጥቶ ነው። ተደብድቦ የመጣ ሰው፣ ሲቆጣ የመጣ ሰው ራሱን ለመከላከል የሚጠቀመው ነገር ቁጣን ነው ብለው ይላሉ። ይሄ ባለሙያዎቹ የሚናገሩት ነው። ስለዚህ ከዚህ የተነሳ አሁን ቁጣን ለሁሉም ነገር መልስም ለመመለስ ቁጣ፣ ለመከላከልም ቁጣ፣ ሰዎችን ለመገናኘትም ቁጣ የሚጠቀሙ ሰዎች እንደ መከላከያ እንደ ጋሻቸው ነው እሱን የሚያደርጉት። ስለዚህ ካደጉም በኋላ ይሄውን ነው የተፈጸመባቸው። ስለዚህ እነሱ መስሎ ለታያቸው ነገር ሁሉ ችግር ነው፣ አደጋ ነው ብለው ካሰቡ መቆጣት ነው መከላከያቸው። እሱ ነው የሆነ ወደ እኔ ህይወት የሆነ አደጋ ያመጣል ብለው ያሰቡትን ነገር ሁሉ በቁጣ ነው የሚመልሱት። እና ይሄ አደጋቸው በልጅነት የመጣባቸው የልጅነት ቁስላቸው ያመጣባቸው ጣጣ እንደሆነ ይታወቃል። በዚህ ምክንያት ከሆነ ደግሞ መጸለይ፣ ይሄን ከልጅነታችን ትራውማ ደግሞ ምንድንበት ባለሙያም ብናገኝ በጣም ጥሩ ነው። በዚህ ጉዳይ የሚሰሩ በርካታ ሰዎች እንዳሉ ይታወቃል በዚች ምድር ላይ። አሁን ደግ ጊዜ ነው። ስለዚህ ምንም ሳትሸማቀቁ እንደዚህ አይነት ነገር ውስጥ ችግር ውስጥ ያላችሁ ሰዎች እንደዚህ አይነት ህይወታችሁ የራሳችሁ ህይወት እንደዚህ መከራ የሆነባችሁ ለሁሉ ነገር ቁጣ ምላሽ የሚመስላችሁ ሰዎች አካባቢያችሁ ያሉ ሰዎችን ህይወትን ሲኦል አድርጋችሁታል። የእናንተም ህይወት ጣፋጭና ደስተኛ አይደላችሁ። ከዚህ የተነሳ አሁን አጠገባችሁ ያለው ሰው የሚነግራችሁ አይደለም፣ እኔ ወንድማችሁ ነግራችኋለሁ፣ ባለሙያ ፈልጉና ይሄ ነገር ህክምና አለው። በዚህ ጉዳይ ላይ እርዳታ ብታገኙ በጣም ጥሩ ነው። ሰዎችን የሚያስቆጧቸው 4 ምክንያቶች አሉ። እንግዲህ አንደኛው ቶሎ ማንኛውም ሰው እንቆጣ። እኔም በነገራችን ላይ እዚህ ቁጭ ብዬ እየተመጻደቅኩ አይደለም። እዚህ ቁጭ ብዬ ሳወራ ከቁጣ ነፃ የሆንኩ አይደለም። እኔም እቆጣለሁ። እኔ እንደውም ስቆጣ ሚስቴ ከእግዚአብሔር መንግስት እግዚአብሔር እያባረኝ ነው ይመስለኝ ትለኛለች። በጣም ብዙ ቃል አላወጣም፣ ብዙ ነገር ብዬ አይደለም፣ ምስክር አለች ራሱ። ልጆቼም እኔ ስቆጣ ደስ አይላቸውም፣ አልቆጣም። ከዕለታት አንድ ቀን ግን የሆነ ነገር ገጥሞኝ ስቆጣ ይደነግጣሉ። ማናችንም እንቆጣለን።
ስለዚህ የማይቆጣ ሰው የለም። ጤንነትም ደግሞ አይደለም። የማይመስልን ሰው ዝም ብሎ መጥቶ ቢጨፈላለቃችሁ፣ ሰው ዝም ብሎ መጥቶ ቢገፈታተራችሁ ትቆጣ። ለምንድን ነው የምትገፋኝ ማለታችሁ አይቀርም። ስለዚህ ለምንድን ነው የምትገፋኝ ብላችሁ ጠይቁ። አትግፋኝ፣ ለምንድን ነው የምትገፋኝ? በስርዓት መንገድን ወረፋን ጠብቅ ማለት ትችላላችሁ። አሁን በጣም ሁሉም ነገር የሚያስቆጣበት ጊዜ ነው። ከባድ ጊዜ ነው። ሰው በጣም በሚያሳዝን ሁኔታ እየተበላሸ ሞራሊ እየወደቅን ያለንበት ጊዜ ነው እና ሁላችንም እንቆጣለን። ግን ቁጣን በሰዎች ሁሉ ላይ የሚያመጡት ነገሮች መካከል አንደኛው ድካም ነው። እንደክማለን። ሰዎች መንፈሳዊ ድካም አለብን። አንጸልይም። ከእግዚአብሔር ጋር ያለን ነገር ይበላሻል። ተስፋ እንቆርጣለን። በስጋ በጣም እንባዝናለን። ቀን ሙሉ ስራ ላይ ተወጥረን እንውላለን። አንዳንዶቻችን ስንዞር እንውላለን። ስናወራ እንውላለን። ፀሐይ ይመታናል፣ ዝናብ ይመታናል። መንገድ ትራንስፖርቱ ረጅም ሰዓት ያቆመናል። በስጋ በጣም እንደክማለን። መንፈሳዊ ዝለት ውስጥ እንገባለን። አእምሯችን ይሄ ደግሞ መጥቷል። አሁን ቲክቶክ ሰው ሁሉ በቃ ስክሮል ሲያደርግ ይውላል። አእምሮ ይደክማል በቃ እና ከዛ ምሽት ላይ ደግሞ ቁጭ ስንል ማህበራዊ ነገራችን ተበላሽቷል። ሰዎችን ልናገኝ ይገባል፣ አላገኘንም። ቤተሰብ ልንጠይቅ ይገባል፣ አልጠየቅንም። አብረን ከጎናችን ካለ ሰው ጋር አልተያየንም፣ አላወራንም፣ አላወጋንም። አንዳችን ሀሳብ ሼር አላደረግንም። ስለዚህ በድካም ምክንያት ሰው ይቆጣል። ረጅም ሰዓት ደክሞታል። ስጋው ዝሎ፣ አእምሮ ዝሎ፣ ነገሩ ዝሎ፣ ማህበራዊ ነገሩ ተበለሻሽቶ አድክሞት ስጋው በብዙ ድካም ውስጥ ሲያልፍ፣ መንፈሳዊ ድካም ውስጥ ሲገባ ሰው ትንሽ ነገር ብው ያደርገዋል እና አንደኛው በድካም ምክንያት ይመጣል። ሁለተኛ ሀፍረት ሲሰማን፣ ይሄ በታችነት ስሜት ሲሰማን፣ ሰዎች በጣም የገፉን ሲመስለን፣ ዝቅተኛነት ስሜት እንዲሰማን ስንደረግ ሳናቀው የቱ ጋር ብው እንደምንል አናውቅም። ብው እንልና እንናደዳለን። በጣም ብዙ ሰዎች ቅስማችንን የሚሰብር ነገር ሊናገሩን ይችላሉ። በኑሯችን፣ በመልካችን፣ በተፈጥሯችን የሆነ ነገር ሊያደርጉን ይችላሉ። ሰዎች ሊንቁን ይችላሉ። እኛ ስንመጣ ተነስተው ሊሄዱ ይችላሉ። በዚህ ምክንያት ሁለተኛ የበታችነት ስሜት እየተሰማው ደስተኛ ሊሆን የሚችል ሰው የለም። የመገፋት ስሜት እየተሰማው ሰው ደስተኛ ሊሆን አይችልም፣ ይበሳጫል። ያኔ ምን እንዳናደደው አናቅም። ሲናቅ ሰው ቀጥሎ የሚመጣው ነገር ንዴት ነው። ስለዚህ ይሄው ነው። በሶስተኛ ደረጃ ተስፋ አስቆራጭ ሁኔታ ሲገጥማቸው ይናደዳሉ። ለምሳሌ የሆነ ነገር እሰራለሁ፣ ፕላን አደርጋለሁ፣ በዚህ ነገር ላይ ይሄን አደርጋለሁ ብለው ካሉ በኋላ ያ ያሉት ነገር፣ ፕላን ያደረጉት ነገር፣ ያቀዱት ነገር፣ ያሰቡት ነገር ሳይሆን ሲቀር ይበሳጫል። ሱቅ ከፍታለሁ፣ ነግዳለሁ፣ እሰራለሁ፣ አተርፋለሁ ብለው ሱቅ ከፍተው ዕቃ ደርድረው ጨርሰው ገበያ ሲጠፋ፣ ከዛ ደግሞ መልሶ ሀገር ውስጥ ገቢ ብዙ ሲጠይቃቸው ያሰቡትና ያለሙት ወይ ደግሞ ያንን ገንዘብ ያገኙበት ቦታ እናረገዋለን ብለው የገቡት ቃል አለ። ያ ባለመሆኑ ምክንያት ሰው ይናደዳል፣ ይበሳጫል። ያሰበው ነገር እንዳላሰበ ሲሆንበት ይበሳጫል። ስለዚህ ሰው ሊናደድ የሚችልባቸው በርካታ ነገሮች አሉ። ከነሱ መካከል አራተኛው መገፋት ነው። ቅድም እንዳልኩት ከዛኛው ጋር የሚያያዝ ነው። የበታችነት ስሜቱ እንዳለ ሆኖ መገፋት ግን ከባድ ነው። በዘር ሲገፋ፣ በብሔሩ ሲገፋ፣ በኑሮ ሁኔታ ሲገፋ፣ የህይወቱ ቁልፍልፍ መንገዱ ላይ የሚገጥሙት ነገሮች ብዙ ናቸው እና መገፋት ስሜት በመንግስት ሲገፋ፣ በባለሙያዎች ሲገፋ፣ ሲሰደብ፣ ሲናቅ፣ መተው ሲመጣበት በጣም ከባድ ነው። በባል ሲገፋ ማለት አሉ በየቤቱ የተገፉ በጣም ጸባይኛ የነበሩ ምንም ተናግረው የማያውቁ። በነገራችን ላይ እንደዚህ አይነት ሰዎች ድንገት ነው የሚባርቁት እና አስተዋይ ሰው ቁጣውን በጣም ተቆጣጥሮ ሊያደርግ የሚፈልገውን ነገር የሆነ ነገር ሲገጥመው በጣም ተረጋግቶ አስቦ አስተካክሎ መቆጣት ያለበት ሰዓት ላይ ተቆጥቶ ነገሮችን ያስተካክላል። ሞኝ ሰው ግን መቆጣት ያለበትን ጊዜ ያፍነውና ዝም ብሎ ይሄዳል። በቃ ማድረግ ያለበትን ነገር ማድረግ ባለበት ጊዜ ያለ ቻይ ነው እንዲባል ማለት ነው። እና ይችሉና ቁጣን ወደ ውስጥ አፍነው ይይዙትና እንደዚህ አይነት ሰዎች ታውቃላችሁ፣ ድንገት ሲባርቁ በጣም ነው የሚያስደነግጡት። እንዴ ምን ሆና እሷ ጸባያኛ አልነበረች እንዴ? ዝምተኛ አልነበረች እንዴ? ማለት ያ ሁሉ ነገር ሲያረጋት፣ ያ ሁሉ ነገር ሲላት ዝም ብላ አልነበር እንዴ ብትኖረው? ዝም ብሎ አልነበር እንደሚኖረው? ጭምት አልነበር እንዴ ብለው በጣም ብዙ ሰዎች የኖሩ ሰዎች ይሄ ብስጭታቸውን፣ ቁጣቸው መቆጣት ያለባቸው ጊዜና ቦታ ላይ ሳይቆጡ ችለው የሚኖሩ ሰዎች በጣም አስገራሚ ሰርፕራይዝ ይዘው ይመጡላቸዋል። በቃ ይላል። ለሽምግልና ለያዥ፣ ለገናዥ፣ ለገላጋይ የማይመቹ ሆነው ይገኛሉ። ወገኖቼ አጠገባችሁ
በጣም እየደነፋችሁ እየጮኻችሁባቸው እየተቆጣችኋቸው ሁሉን ችለው የሚኖሩ ሚስቶች ያሏችሁ፣ ሁሉን ችለው የሚኖሩ ባሎች ያሏችሁ፣ በትዕግስት የታለፋችሁ፣ አካባቢያችሁ ያሉትን ሰዎች በጣም እየበጠበጣችሁ ያላችሁ ሰዎች እመኑኝ፣ አካባቢያችሁ ያሉ ሚስቶቻችሁ ሊሆን ይችላሉ፣ ባሎቻችሁ ሊሆን ይችላሉ፣ ልጆቻችሁ ሊሆን ይችላሉ፣ እህት ወንድሞቻችሁ፣ አብረዋችሁ የሚሰሩ ሰዎች ሊሆን ይችላሉ። በጣም እየተቆጣችኋቸው ሳይቆጧችሁ መልስ ሳይሰጧችሁ ያለ ጥፋታቸው ጥፋተኛ እያደረጋችኋቸው የበታችነት ስሜት እንዲሰማቸው እያደረጋችሁ እየገፋችኋቸው እንደ ሰው ሳትቆጥሯቸው እየናቃችኋቸው ያንን መነሳት የሌለበትን ቁጣ ከነሱ ውስጥ ከሄዳችሁ የማይነካውን ያንን በተነክታችሁት ያ ቁጣ ከተነሳ በኋላ በጣም አስቸጋሪ ነው የሚሆን። እንዳሰባችሁት ነገሮች በንግግር የሚፈቱ ላይሆኑ የሚችሉበት እድል ይፈጠራል። ድንገት እንደ ፈንጅ ነው የሚፈነዱት። ስለዚህ እንደዚህ አይነት ሰዎች በጣም ያስደነግጣል። በቃኝ በቃኝ አልፈልግህም፣ ጨርሶ አይንህን ላይ አልፈልግም ተብለው በጣም የደነገጡ ሰዎች አሉ። በፍጹም ያሉ ሰዎች አሉ። በፍጹም አንመለስም ያሉ ሰዎች አሉ። በቃ ያሉ ሰዎች አሉ። ቻልኩ ለልጆቼ ስል ታገስኩኝ፣ አሁን ግን በቃ ብለው ከናካቴው ሁሉንም ነገር ድራሹን ያጠፉ በርካታ ሰዎች አሉ፣ ወደፊትም ይኖራሉ።